ጠላውን የምታቆሚ ከሆነ እኔ ሽልማት እሸልምሻለሁ። አይ እኔ ጠላላው እኔ ደግሞ ጠላ ሰው ደግሞ ሲጠጣ ያምረኛል። ግን እኔ የምመክርሽ እንደምንም ቀስ ቀስ እያልሽ ጠላውን እንድታቆሚ ነው። እኔ አላውቀውም። አሁን ላስመጣልሽ። አንድ ጣሳ እስቲ ግዙላት። ይምጣ። ሰው ማስቸገር ሆነብኝ። አንቺ አሁን ቤት ስትይ ምን ስራ ነው የምትሰሪው? ምን ስራ ነው መጫወት ብቻ? እንደ ትልቅ ሰው ቡናሽን ቃ ታረጊያለሽ። ስራ ሲባል ግን ልጅ እኮ ነኝ። ኧረ አፈላለሁ። ምን ቡና አፈላለሁ። ሌላስ? አንድ ደግሞ አረቄ መውጣት እንደምናለ ማሚል ተወጣ ነው መሰለኝ ማለቴ ነው። እንዴት ነው የሚወጣው አረቄ? እስቲ አረቄ ጠጣሽ እነሱ የሰው ስም ሲያነሱ ማለት ነው ታዳምጫለሽ? እያዳመጡ እጠጣለሁ። ደስ ይላል ወሬው። ጣፍጣል ወሬው። ከቡናውና ከወሬው የቱ ይጣፍጣል? ወሬው ጣፍጣል። አንዳንዴ እንደው ጠንከር ያለ ወሬ ሲያወሩ ሂጂ ውጪ ምናምን አይሉሽም? አይሉኝም። ምንም ቢወራ አንቺ ፊት ነው። እድሜ ስንት ነው አንቺ? ዋ ቅድም አልነገርኩም? አረ ረሳሁት። ዋ ቅድም ስነግረኝ እኔም ረሳሁት። አሁን አንቺ ስታድጊ እንደነሱ የሰው ስም እያነሳሽ ቡና መጠጣት ትፈልጊያለሽ? አልፈልግም። ለምን የሰው ስም ያነሳሉ? ምን ችግር አለው? የሰው ስም ሲነሳ ጌታ እግዚአብሔር አምላኩ አይወድም። ህፃናት አዋቂ ቡና ሲጠጣ ቁጭ ብለው አብረው ቢጠጡ ይሻላል ወይስ ውጭ ወጥተው ቢጫወቱ ይሻላል? አብረው ቢጠጡ ይሻላል። ትሰጠኛለች። የማንን ጠላ ነው የምትወጂው? የነደመቀው የማጥሩ ሰው እንዳርገው ነው። ምንም አይልሽም? አረቃው ነው እነሱ ሲጠጣ ራሱ ጠጥቻለሁ። ለምን አስጠላሽ? ሲሸተኛ ራሱ በጣም ደም ነው ይፈለው። ጠላና ውሃ በምን ይለያያሉ? ውሃው ተሸልቆ ይመጣና ጠላ ይቦጩበታል። እሺ ሲቦጩበት ያ ተላይ ሆኖ ቆይና ይጣራል። እሺ ሲጣራ መጠጣት። ለ5 ዓመት ልጅ ጠላ ጥሩ ነው መጥፎ ነው? መጥፎ አይደለም። ጠላ ሸጋ ነው። አረቄ አልወገም። ጠላው ግን አያሰክርም? አዎ አይሰክርም። ታዲያ እኛ ከተማ እኮ ስናይ ሰው ጠላ ጠጥቶ ሰክሮ ሲንገዳገድ እናያለን። እነሱ እኮ አረቄም ጨምሮ ምግብ በላሽ እንደዛ መዝናኛው ቦታ? አዎ። ምን በላሽ? የሆነ ነገር ሲሰጠኝ ደስ ይለኛልና። ምንድን የሰጠሽ? ቆይ እስቲ ልወቀው። ጭቃ ይመስላል። ስትበይው ጣዕሙ ምን ይላል? አይጥም። የሆነ ጁስ ደግሞ ማይጥም ጁስ ተሰጠኝ። እሱም አይጥም። ይሄ እንደው ምን አይነቱ ነው? ደህና ነገር አጋብዛት ጭቃ ትጋብዛታለህ አንተ። ምንድን ነው የጋበዝካት? በርገር ነው። ምን ይባላል? በርገሩን አይጣፍጥም። ጭቃ ያልሽው በርገሩን ነው። ምን ሲሉ ነው የሰሩት? አንቺ እንደዚህ